ጀመር አንቺ አላረግም ካልሽ መራቅም ከፈለኩ ግዴታ እንጂ ግዴታ አይሆንም። እኛ እናረጋለን ገብተን እናረጋለን። እሺ ቱ ጣትና አንሳ ከኔ ላይ አቦ ዝም በይ ባንተ ውጪ። አንተ ማን ነህ? ስለ ህይወቱ ስለመውጣት ስለመግባት አንተ ማን ነህ? የኔን ህይወት ልትመራልኝ የምትናገረው? በዚህ ግቢ በዚህ ውጭ የምትለኝ ማን ነህ አንተ? ባለፈውም ነግሬሃለሁ፣ በህይወቴ ጣልቃ አትግባ፣ ስለምራመደው መንገድ አትንገረኝ ብዬሃለሁ። አንቺ ምንም ልታስቢ ትችያለሽ። እኔን ለምን አንተ ምን ያልክ ነው? ምን ቤት ጠንቋ ቤት እያላችሁ እኮ እናንተ ለሁለት ባብራችሁ ባለፈው ነው ሲጀመር ሄደሽ ይሆናል። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልን። እኛ ደህና ነን እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ያው የመጣሁት አዲስ ቪዲዮ ይዤላችሁ ነው የመጣው። ምንድነው ካላችሁኝ ሰሞኑን ያው እኛ መሀል ያው ጓደኞቼ ማለም በኔ መሀልም በብዙ ሰዎች መሀል እየተፈጠረ ያለውን ነገር ያው አይታችሁታልና ዛሬ የመጣሁት በኔ ኬዝ አይደለም በይቴ ምክንያት ነው ተመልሼ የመጣሁት። ይቴ እና ሽቱ እያደረጉ ያሉት ነገር በጣም ደስ እያለኝ አይደለም። በራሴ በኩል እኔ ተቀባይነት አላገኘም ማለት ደስ እያለኝ ተቀባይነት አያገኝም ማለትም ሲጀመር ጥሩ ነገር አይመስለኝም። ሽቱም እያደረገችው ያለችው ነገር አፍቅሬያለሁ ብላ ወድጃለሁ ብላ መምጣቷ ያ ሁሉ ነገር አልፎ ብዙ ነገሮችን እንደዚህ ካደረገች በኋላ ልጆቹን ብዙ ነገር ከተፈጠረ በኋላ ዛሬ ደግሞ እንደ አዲስ አፍቅሬያለሁ ብላ ስትመጣ ምንድነው ያሰብኩት ቢያንስ የሆነ ነገር አስባበት ነው ብዬ ያሰብኩኝ። ምክንያቱም ሴራ ይመስለኛል ማለት የተፈጠረው ነገር ደስ የማይል ነገር ነው። ምክንያቱም አይሆንም በሁለቱም ጭራሽ ሊፈጠር ማይችል ነገር ነው። ምክንያቱም ምንድነው እሷ የእድል አክስት ናት፣ እሱ ደግሞ ያን የሚያክል ጊዜ የእድል ጓደኛው ነው። እንደዚህ በእሷ ምክንያት እንደዚህ ተጣልቶ ብዙ ነገር ሆኖ ታስሮ ተፈቶ ይርኔ ወንድማችን ታስሮ ብዙ ነገር ከተፈጠረ በኋላ ዛሬ ደግሞ ለሁለት እንሆናለን ብሎ ምን ማለት ነው? ሲጀመር ምን አይነት ፍቅር ነው ያዛት? እና ይሄ እውነተኛ ፍቅር አይመስለኝም። ምክንያቱም ትክክል አይመስለኝም በጭራሽ። ይሄ ሊሆንም አይችልም። እሷና በሱ መሀል ጭራሽ ሊፈጠር ማይችል መሆን የሌለበት ነገር ነው እየሆነ ያለው ነገር ነው። ይሄ ነገር ትንሽ ስለደበረኝ እኔም በጓደኝነት ያው ላወራ ስለፈለኩ እሷን ላወራት ስለፈለኩ እና ግዴታ ስለሆነብኝ ነው ዛሬ የመጣሁትና እሷንም ጠርቻታለሁ፣ ደውያለሁኝ። ለሌሎች አልነገርኩም፣ ለይቴም አልነገርኩም፣ ለይድነም ለማንም እሷ እንደሚያገኛት አልነገርኩም። ያው በቪዲዮ ሊያዩ ይችላሉ እንጂ አሁን የሚያውቁት ነገር የለም። ምክንያቱም ካወቀ እሱም እንዳልሄድ ስለሚያደርገኝ እሱም ሰሞኑን ትክክል አይደለም። ቤት ውስጥ የሚሆነው ነገር ከኛ ተለይቶ እየሆነ ያለው ነገር በቃ ይቆዝማል። ሰላም አይደለም። ይሄን ነገር ከነገረጀ ምን እንደሚያስብ አይገባንም እና ሰላም አይደለም በውስጡና ስለዚህ ይሄን ነገር እንዲያቆም ፈልጋለሁ። እኔ እሷም እንድታቆም ስለምፈልግ ይሄን እሷን አስጠንቅቄ መነግራት ፈልጋለሁ። ማለት ያሰበችው ነገር ካለ እንድትነግረን ፈልጋለሁ። ግልጽ እንድታደርግልኝም በምስጥር ጠይቃት እስኪ ለኔ ከነገረች ብዬ ማለትም ከነገረች ብዬ ማለት ነው። ማለት ምን አስባ እንደሆነ ይሄ እውነተኛ ፍቅር አይመስለኝም። ምክንያቱም በሁለቱ ማለት ምንም ማለት ፍቅር ሊፈጠር አይችልም። ምንም ለፍቅር የሚሆኑ ሰዎች አይደለም። እሷ ሌላ ዓለም ያለች ሰው ናት፣ እሱ ሌላ ዓለም ያለ ሰው ነውና ደግሞ ምንም ይሆን ነገር አይመስለኝም። ይሄም መሆንም የሌለበት ነገር ነው። እናንተም ብታዩ ይሄ ነገር በሁለቱ መሀል ምንም በፍቅር ኬዝ መሆን ያለበት ነገር አይደለም። ስለዚህ እሷም እንድታቆም ነግራታለሁ። ያሰበችው ሴራ ካለም ከዚሁ እንድትጠነቀቅ ላስጠነቅቃት ፈልጋለሁ። አስባበት ተንኮል አስባበት ይሁን ምን አስባይን ምንም የገባኝ ነገር የለም። ያጠመደችው ያለ ነገር እየመሰለኝ ነው እንጂ ጥሩ ነገር አስባበት አይመስለኝም። ስለዚህ ደውዬላታለሁ። እስኪ ያው አሁን ትደርሳለች ብዬ አስባለሁ። እስከዛው እስከምትመጣ ድረስ ካሜራማን ማረፍ በል እኔም ማረፍ ብዬ እስኪ እንጠብቃት። ስትመጣ እንቀጥላለን። ቤተሰቦቼ እስከ መጨረሻው ተከታተሉ፣ ያለው ነገር እንድታውቁ ስለምፈልግ እና እንግዲህ ያው ቤተሰቦቼ ያው ደርሳለች እና ወረድ ብዬ እዚህ ጋር ልቀበላት። ሽቱ ሰላም እንዴት ነሽ? ሰላም ደህና ነሽ? እንዴት ነው ቆይታ? እንዴት ነው? ሰላም ነው? አባትሽ ቁጭ በይ እና ቁጭ ብለን እናውራ ዛሬ። ደህና ነሽ? ቆይታ አሪፍ ነው። ያው ቪዲዮ የቀረስኩሽ ነው ያው እንደምታውቂው እና ዛሬ የጠራሁሽ ምክንያት ያው አጠር አድርጌ ቶሎ ለመጨረስ ስለምፈልግ ነው እና አንቺም አጠር አድርገሽ ነገሮችን እንድትፈቺ እፈልጋለሁ። ያው እየተደረገ ያለ ነገር እኔ በራሴ በኩል ይሄ ጓደኛዬ ነው እና ደስ እያለኝ አይደለም ያደረጋችሁ ያላችሁት ነገር። አንቺና እሱ ማለት የተፈጠረ ያለው ነገር ለማየትም ለመስማትም ለተመልካችም ለኛም ደስ የማይል ነገር እሱም ልክ አይደለም። እሺ ተረጋግተሽ ስሚኛ እንዴ ላስረዳሽ። ማለት እሱም ቤት ውስጥ የሆነ ያለውን ነገርም ልንገርሽ ብዬ ነው። ቢያንስ ካዘንሽለት እንድትርቂው ስለምፈልግ ማለት ነው። ማለት
ይሄ ልጅ ቤት ውስጥም ከኛ ተለይቶ ሰላም አይደለም። ሰፈር ቤት አብረን ስንውልም ከኛ ተገንጥሎ ሀሳብ ውስጥ ነው ማለት አንቺ ባለፈው አፍቅሬያለሁ ወድጃለሁ ብለሽ ከነገርሽው ቀን ጀምሮ ልክ አይደለም። ጭራሽ የሆነ ያለው ነገር ምንም ልክ አይደለም። ስለዚህ ከዚህ ሁኔታ ላይ ያለው ማነው? የአንቺ እጅ ነው እዚህ ውስጥ ዋናው ችግር እያመጣብን ያለው እና ማለት እኔ ምን ለማለት ፈልጌሽ ነው መሰለሽ ማለት እኔ ሊቆጣሽ ልጮህብሽ ምናምን ፈልጌ አይደለም። መብቱም ሌላ እሱን አውቃለሁ፣ ግን አስፈላጊ ሆነ ከተገኘ ደግሞ ልጮህብሽም ሊቆጣሽም ይችላል። ማለት እሱም ጓደኛዬ ነው። ከአንቺ ጋር ደግሞ በዚህ ልኩ መሄድ አለበት አይመስለኝም። ከአንቺ ጋር ደግሞ አትመጣጠኑም። አንቺ በምንም መንገድ በቃ የምነግርሽ ነገር ይሄን ነው። ምክንያቱም አንቺ እኔ ለሱ እንደማልመጥን የምትነግረኝ በቃ ያለውን ነገር ላስረዳሽ። ምክንያቱም እኔ አውቀዋለሁ ይተን ማልመጥንበትን መንገድ ሀሁ ሂ ብላ አስረዳኝ። አንድ ይሄ ሁለት ይሄ ሶስት ብላ በምንድን ነው ይተን ልመጥነው ማለት ነው? እባክህ አንቺ ከሰው አትረጂም ቶሎ ለምን እንደዛ እንደምልሽ ታውቂያለሽ። ምክንያቱም አንቺና እሱ እኮ ቢያንስ የእድል ጓደኛ ነው አይደል? ቤስት ፍሬንድ ፍቅረኛ ማለት እሱ ሌላ ተወደው የምታፈቅረው ልጅ ነው። ፍቅረኛሞች ባይሆኑ እሷ ትወደዋለች ታውቂያለሽ አይደል? ያ ሌላ ታሪክ። ይሄን ነገር ያወቅሽ ይሄን ነገር በልብሽ በዚህ ምክንያት መተሽ እንኳን እየጮህሽበት ስለኔ ክፋት እንድታብራራ አልፈልግም። እኔ ክፋትሽን አይደለም የምነግረው ማለት እንድትልብ ከዚህ በኋላ በቃ እንድትርቂው ፈልጋለሁ። ምክንያቱም አንቺ እያደረግሽ ያለሽው ነገር ደስ አይለኝም። እኔ በራሴ ማለት ነው እኔ ልጁን እፈልጋለሁ። ይቴ በጣም ወደው ጓደኛዬ ነው። በጣም እፈልጋለሁ። ከዚህ ሲጀመር ፈልገሽው አይደለም የሆነ ነገር አስረሽ ነው አንቺ። የመጀመሪያ ነገር አሁን ይሄ ነገሮችን ከማግደብስ ምን ነበር የሚባለው? ነገሮችን ከምታግበሰብስ በፍሬ እናውራ። አንቺ እሱን አትመጥኝም ያልከውን ነገር አንድ በዚህ ጉዳይ፣ ሁለት በዚህ ጉዳይ፣ ሶስት በዚህ ጉዳይ ብለህ ንገረኝ። እኔ እሱን አንደኛ የእድል አክስት ነሽ። ኦኬ። ሁለተኛ ደግሞ አንቺ ከሱ ታላቅ ነሽ። እሺ ገብቶሻል አይደል? ሴት ልጅ ነው ታላቅ ስትሆን ከወንድ ልጅ ጋር አትሄድም። ግልጽ ብነግርሽ ማለት ነው። ምንም ፍቅር ምናምን አይደለም አንቺን ያዘሽ። እዚህ ጋር የሆነ ነገር እየተበቀልሽ ነው። ለዚህ ደግሞ እኔ እዚህ ጋር ጓደኛው ነኝ። ከዚህ ነገር እንድትቆጠብ ይፈልጋል። በቃ እጅሽን አንሺ። በቃ ምንም ነገር ይሁን ነገ በሱ ለሚደርሰው ነገር ላይ ኃላፊነት ትወስጃለሽ። የመጀመሪያ ነገር እኔ የእድል አክስት መሆኔ አለመሆኔ የፍቅር ህይወቴ ጋር የሚጋፋበት ምንም አይነት ጉዳይ የለም። ሁለተኛም ነገር እድሜ ላልከው ነገር ደግሞ እኔ የቴኔና አክል እድሜ አልበልጠውም። በበልጠውም ደግሞ እሱ አምኖ ከተቀበለ ድረስ እናንተ ምን ቤት ናችሁ የምታራግቡት? ማይሆን ነገር እኮ ነው። ማራገብና አለማራገብ አይደለም። በእናትሽ አንቺ ተረጂ፣ በስነ ስርዓት ተረጂ ሰው የሚልሽን ነገር። ምክንያቱም አንቺ እንድትርቂ እኔ ባለፈውም ካንቺ ጋር አውርቻለሁ በእነሱ ምክንያት አይደል? ያኔም የማይሆን ነገር ተነጋግረን ተለያይተናል። እኔ አንቺ ጋር ማይሆን ነገር የምትፈልጊ ይሄን ማውራት ያለብኝ ሰው አይደለሁም እኮ ቢያንስ እኔና አንቺ እኮ ቢያንስ ነገ ቤተሰብ የምንሆን ሰዎች ነን። ግን አንቺ ዛሬ ያደረግሽው የምትሄጂው መንገድ ልክ አይደለም ያልኩሽ ነው እንጂ ከምትሄጂው መንገድ ተቆጠቢ ያልኩሽ ነው እንጂ ተንኮል አስቤብሽ ሌላ ነገር እንድትርቂው ከአንቺና እሱን ለመለያየት መለያየት አለባችሁ። ገብቶሻል አይደል? እዚህ ጋር ማየት አንድ ራስ ሁለት ምላስ አትሆን። አንዴ መለያየት የለብሽም ላለያያችሁ አይደለም። አንዴ ደግሞ ተለያዩ። ማንነህ መለያየት ሲባል እኮ አሁን በምትሄጂበት መንገድ ነው። በሌላ መንገድ ግን መለያየት የለባችሁ ማለት እሱ አንቺ ያክስት ለምንድን ነው አንቺ በስነ ስርዓት ማሰምኝ? አንተ ራስ ለምን በስነ ስርዓት አንቺ ሲጀመር የሆነ ሰውን ማትረጂ ሰው ነች። ለምን ነው አንተ ማትረዳ? መጀመሪያ ነገር ልንገርህ፣ የኔን ፍቅሬን እናንተ ልትዳኙ ማን ናችሁ? እኔና እሱ ከተግባባ አንቺ አፍቅረሽው አይደለም። እርግጠኛው ነኝ የምነግርሽ አፍቅረሽው አይደለም። ይተን አንተ በምን አወቅ? አንቺ የሆነ ነገር አስበሽ ነው፣ ተንኮል አስበሽ ነው። ይሄን ልጅ አጥምደሽ የሆነ ነገር ልታረጊው ነው እንጂ ይሄን አፍቅረሽው ወደሽው ምናምን አይደለም። በዚህ የዶሮ ጭንቅላት በሚያክል ጭንቅላት የሆነ ነገር አስብ። ይኸውልህ ስማኝ፣ እሺ አትሳደብኝ በእናትሽ። ስድብ አቁም። እሺ ያን ስታወሪ ከስድብ ወጥተሽ ቢያንስ እኔ ጠባብ አእምሮ ሳይ ይጨንቀኛል። ታውቃለህ? ገባህ? ሰው ልታፈቅር አትችይም አይባልም። አንቺ እኮ ጠባብ አእምሮ ሳይሆን አንቺ ነው ጠባብ አእምሮ። ገብቶሻል? በትክክል እያሰብሽ አይደለም። ያፈቀረ ሰው እንዴት አክስትሽ ልጅ እህትሽ ልጅሽ እኮ ናት። ከልጅሽ ጓደኛ ጋር ፍቅርኛ ፍቅር ያለው ብለሽ ስትመጪ እዚህ ጋር ምን አይነት ሊና ቢኖርሽ ነው አንቺ እንደዚህ ነገር ውስጥ የምትገቢ? ዴቭ ምን መሰለህ፣ ምን ይሆንሽ ነው? ይቴ ወዳታለሁ ብሎ ከእድል ጋር ቢሆን ኖሮ እኔ በመጣ ባለ እሱ እንደማይወዳት አንቺ እንዴት አወቅሽ? ሲጀመር አንቺ መተሽ የረበሽ ነገረሽ፣ ይሄን ነገረሽ፣ እንደዚህ ብሎ ነገረሽ ወይ? ይሄ ውሸት ነው። አይነግርሽም። ይሄን አይልም። ይቴ ደግሞ አንቺ የሆነ ነገር ያሴር ይሄን ነገር አውጭ ራስሽ ነው። ምንም ማሴረው ጉዳይ አለ። ምን ያው ብቸኛው ነገር የምፈልገው ይቴና እኔ አብረን የምንሆንበት መንገድ እያመቻቸው ነው። መቼም ማለት ነው እኛ እንዲህ ቆመን እያለን አንቺ ከሱ ጋር አብረሽ አትሆኝም። ከደከማችሁ መቀመጥ ትችላለህ። ይወቂ ሲጀመር እንደማይሆን ይወቂ። መተኛትም ይቻላል። ሲጀመር ይቴማ አፍቅሪያታለሁ ብሎ እንኳን በመጣ ካንቺ ጋር መሆን አይችልም።
ይሄን እንድታቂ እንፈልጋለን። አንተ ማን ነህ እንደዛ የምትለው? ጓደኛዬ ነው፣ በጣም ወደው ወንድሜ ነው። ይኸውልህ አንተም ደግሞ ይኸውልህ ዘመዴ ጋር እንዳለክ እንዳትረሳ። ይሄን የምትል ይሄን አፍን እንደከፈት የምትቀጥል ከሆነ ከኤርካ ጋር የምትገናኘውን ነገር ማቋረጥ አለበት። አንቺ ማድረጋችም ይሄን ደግሞ ማድረጋችም ገብቶሻል። ኤርካ አንቺ እንደምታስብ አይነት ልጅ ባለቂ አይደለች። እንደዚህ የምታስብ አይነት ሲጀመር ይሄ ብልግና አንተ መቶ ብልግና አይደለም ማለት ነው። ሲጀመር ቀለል አድርገሽም አንቺና በአንቺ አይምሮ የምትመራ ልጅ አይደለችም። እሷ በራሷን የምትመራ ልጅ ናት። እሱን የምናየው አንቺ ምንም ማለት ሴራ ብታመጪ አታለያየንም። ምንም ማድረግ መችል ሰው ነኝ። ግን አሁን ያንቺ ተንኮል አልጠፋኝም። ግን ምንም አታረጊም። በዚህ ሰዓት አክብሬም የመጣሁት የይቴ ጓደኛ ስለሆንኩ ካንተ ጋር ያለው ነገር ስሙዝሊ እንድንነጋገር እኔም እኮ ስሙዝሊ እንድናወራ ነው የፈለኩት። ስሙዝሊ ደግሞ እኔና ይሄ ነገር ላንቺ ጥሩ አይደለም። አሁን ልንገርሽ፣ አሁንም በስነ ስርዓት ነው። እኔ የሚበጀኝን ጥሩ ነገሬንም መጥፎ ነገሬንም አሳምሬ የማቅ ሰው ነኝ። ገባ አይደለ? አንቺ አታውቂም። የምሬን ነው የምልሽ። አንቺ ጥሩ ነው። እሺ እኔ አዋቂ ሊቅ ደቂቅ የሆነ ነገር አስበሻል። ተንኮል ውስጥ ያለው ተንኮል ነው። ጥሩ ነገር ብታስቢ እንደዚህ አታረጊም። ይሄን ልጅ ሁለቱን አገናኝተሽ በፍቅር እንዲኖሩ መክረሽ የማያፈቅራትን ልጅ አብረው እንዲሆኑ አልመክርም። እናንተም እና አንቺን አፍቅሮ ነው እሱን የምታዩት አንቺን አፍቅሮ ነው እንደሚያፈቅረኝ እኔ አምኛለሁ። እናንተ ማመን አለማመን ይሁን ፈላ አምኛለሁ አላለችም ጭራሽ። ይቴ መጥቶ እኔ አንቺን አፍቅሮ ይቴ መጥቶ በአካል እኔ ሽቶ አልፈልግሽም አላፈቅርሽም እኔና አንቺ ያለው ነገር ይቅር የሚል ከሆነ ሊያስማማን ይችላል። ግን እየመጣችሁ ሁላችሁም አፋችሁን አትከፈቱ። ይቴ አያፈቅርሽም። አሁንም ግልጽ ልንገርሽ፣ አሁን ዝም ብለሽ አትድከሚ። ከዚህ ራስሽ ውጪ። ይቴ አውቀዋለሁ እንደዚህ ነው አትበሉ። አውቀዋለሁ ብቻት ያለሽ እንደ ጓደኛዬ ነው። በጣም ወደው ጓደኛዬ ወንድሜ ነው እኮ ወንድሜ ነው። ገብቶሻል? ወንድም እኔን ወዶኛል። አይወድሽም ጭራሽ። መቼም ሊወድሽ አይችልም እሱ። ለምን? ወይኔ ምን ይጎለኛል? እኔ መቼም አይወድሽም። ይኸውልህ ምንም አይጎልሽም እኮ እኔ ጎልሻል እያልኩሽ አይደል? ግን አንቺና እሱ አብራችሁ ልትሄዱ ሰዎች አይደላችሁ። እንደምንሄድና እንደማንሄድ አብረን የምናየው ነው። ደግሞ ዝም ብለህ መታ አትንጫጫ። እየጠራኝ ደግሞ ለመሳደብ የሆነ ነገር አድርገሽዋል እንጂ ይሄ ልጅ እንደዚህ የሚሆነው ሲጀምር አንቺን ቤት ውስጥ ምንም ነገር ከኛ ጋር መግባባት አልቻለም። የሆነ ነገር አድርገሽዋል። ምን ላደርገው? ይሄን ነገር ደግሞ ማለት ነው ይሄን ነገር ስንደርስበት እኛ አንነቅሽም። ይወቅ ይኸውላችሁ በህይወታችን ማል ገብታችሁ የምትበጠብጡ ከሆነ እኔ ሽቶ እውነተኛ ሰይጣንነቴን አሳያችኋለሁ። ለእናንተ ጀመር አሁንም ሰይጣን ነሽ። ምንም አንቺ የተለወጥሽ ነገር የለም። ይሄን ልጅ ያጠመርሻለሽ ለተንኮል ነው እንጂ ለጥሩ ነገር እንዳልሆነ አሁን ገብቶኛል። ገብቶሻል? እኔ ይቴን አፈቅረዋለሁ። አራነት አታፈቅሪውም። አትዋሺ በቃ አትዋሺ። አንቺ እሱን አታፈቅሪ በቃ አፍቅረሽ ሳይሆን ተንኮል አስበሽ ነው። ከዚህ ነገር ራቂ። እሱ ከሱ ራቂ። ፕሮባቢሊቲ ናት። አራት ነጥብ አይወራም። አታፈቅሪ ባይባል ልታፈቅሪ ራሱ ትቻለሽ ተብሎ ነው የሚወራው። ህይወትን ብታፈቅሪም እኮ እንዴት ይሆናል? ብታፈቅሪም እንዴት ይሆናል? አንቺና እሱ አትሆኑም እኮ። ለምን አንሆንም? አንቺ ምን ሆነሽ ነው? የልጅሽ ጓደኛ እኮ ነው። በቃ አንቺ አሁን ልጅሽ ነው ያት። ከዛ እሱ በኔ ወይም በእቴና በኔ መሀል በእድሜያችን መሀል ያለውን ጋፕ ታውቃለህ አንተ? እድሜው አይደለም እዚህ ጋር ቢያንስ እነሱ እኮ ይዋደዳሉ። እሺ ገብቶሻል አይደል? እሱ ግን እሷ ትወዳታለች። እሱ ይቴም ቢበላ እሷ ከወደደች አንቺ ለምንድን ነው የምትገቢው? ቢያንስ እኮ እንደወዳት አድርገሽ እሷን ወደዳት ከሷ ጋር አብራችሁ ኑሩ ብለሽ መምከር ነበረብሽ። ለምን ሰውን በግዴታ አትወድም? በነገር ላይ ማንንም ሰው ስለ እንዲግድ ስለያዝከው ምናምን ሊወድ አይችልም። እንደዛ አይደለም። አሁንም እንድታቂ ፈልገው ይቴ መጥቶ አልፈልግሽም ስትይ ይበለኝ። እኔና አንቺ አብረን አንሄድም ይበለኝ። እኔም እቀበላለሁ። ነገር ግን እናንተ እየተነሳችሁ እንደዚህ አትበሉ። ስለሱ ህይወትም ስለኔ ህይወትም የምትወስኑበት ምንም አይነት መንገድ የለም። ገባ አይደለ? እሺ አንቺ እንደ ትልቅ ሰው አስቢ። እንደ ትልቅ ሰው አስቢ ነው። ትልቅ ሰው ደግሞ ያፈቅራል። ከሆነ ከዚህ ልጅ ራቂ። አንተ ራስህ ከኛ ህይወት ውጣለን፣ ራቅልን። አንቺ ህይወት መዝገባው እኔ ከሱ ህይወት መተሽ ገባሽ እኮ አንቺ ነሽ በእኛ ህይወት። ገብቶሻል አይደል? እኔን ይወደኛል። እንደሚወደኝ ደግሞ ይታ አይወድሽም። የሆነ ነገር አስነክተሽው ነው የሆነ ነገር ሆኖ ነው እንጂ ይሄ ልጅ አይወድሽም። እኔ ግልጽ ነው የምነግርሽ። ሰላም አይደለም ልጁ ሲጀመር ውስጡ ሰላም አይደለም። እየተረበሸ ነው ያለው። ለመቀበል ድፍን የሆነውን ሰው ከማስረዳት ድንጋይ ላይ ውሃ ማፍሰስ ይቀላል። መጀመሪያ ለመቀበል ዝግጁ ነው። አንቺን እንዴት አድርጌ ነው የሚቀበልሽ? አንቺ ያፈቅረኛል ይወደኛል ስትይ ሊቀበልሽ? ይሄን እንዴት አድርጌ አምኜ ሊቀበል? አይምሮዬ ራሱ ይሻላል። ገብቶሻል? እኔ ቢቀበል እንኳን ውስጤ ተስማምቷል። ይቴ ራሱ ተስማምቶ ምንም እስካሁን አልተቀበለሽም። ገብቶሻል አይደል? እሱ እየተጨነቀ ነው ያለው እንጂ ወዶሽ አይደለም ያለው። አሁን ለዛ ነው ሰላሙን ስጪው ለልጁ። ከሱ ራቂ። ሁለቱ አብሮ ይኑሩ። እንደ ድሯቸው በሰላም ስራቸውን ይስሩ። አንቺ ሂጂ በቃ። ወይ አንቺ ከህይወቱ ውጪ። አንተ ማነህ? ከህይወቱ ስለመውጣት ስለመግባት አንተ ማነህ? የኔን ህይወት ልትመራልኝ የምትናገረው? በዚህ ግቢ በዚህ ውጪ የምትለኝ ማነህ አንተ? ባለፈውም ነግሬሃለሁ። በህይወቴ ጣልቃ አትግባ። ስለምራመደው መንገድ አትንገረኝ ብዬሃለሁ። አንቺ ምንም ልታስቢ ትችላለሽ። መብቴ ነው። ምንም ሄድ ይችላል። ግን የምትሄጂበትን መንገድ ራስሽ አስተካክለሽ እንጂ በሰው ህይወት አትግቢ። አንተ መቆጣት የምትችለው ይቴ ነው እኔ አይደለም።
አንቺ ነሽ የገባ ልጁ እኛን እየሰማ አይደለም፣ እኔን እየሰማ አይደለም። ስለዚህ አንቺ ገብቶሻል? ምን አድርገሽው ነው? ምን አደረገው? እሺ ምን አደረግሽው? ከዚህ በፊት እኮ እኛን ሰምቶ እሺ ብሎ የሚሰማ ልጅ አሁን ምንም እየሰማ አይደለም። ይሄን ነገር አንቺ ካልሽ በኋላ ኖ ጆሮ ሰጥቶን ይሰማል፣ ግን ምንም አይቀበልንም። ገብቶሻል አይደል? ሲጀመር ይሄን ነገር አንቺ አፈቅራለሁ ብለሽ ከነገርሽ ቀን ጀምሮ ነው ልጁ እንዲሆነው። እንዴት ተሳሰብ ያላችሁ እንዴት ይቀበላችሁ? መጀመሪያ ለከካርኩ ህይወት ቁጭ ነው። ምን አደረግሽው? ንገሪኝ። የምሬን ነው። የሆነ ነገር ያደረግሽው ነገር ንገሪኝ። እኛ ግን ደርስበታለን። ይወቂ ምንም ላደርገው አልችልም። ገባ አይደለ? ምንም አላደርገውም። እሱ ፈለገኝ፣ እኔም ፈለኩት። እሺ ለምንሽ ነው ከሱ ህይወት ውጪ በቃ እሺ ለምንሽ በጸባይ ለምንሽ እኔ አንተን ለምን በእናትሽ እኔ አንተን ለምን በመድኃኒዓለም ከዚህ ልጅ ህይወት አንቺ ውጪ ይልን አንድ የምታፈቅረው ሴት የምታፈቅረውን ወንድ ተይ እንደማለት ድድብና አፍቅረሽ አይደለም። እኔ እርግጠኛ ሆኜም ነግሬሽ አፍቅረሽ አንቺ ያሰብሽው ነገር አለ። እኔ ምንም ማለሽ ምንም አንቺ ለተንኮል አስበሻል። እሱ ላይ ልትበቀዩ ትፈልጋለሽ። ልጅ ምን እንዳደረገሽ ግን እኛም አልገባንም። ጭንቅላትን እያመመኝ ነው። ይኸውልህ ለምን መሰለህ ዴት ይሄ ንግግራችን ወደ ሌላ ነገር አምርቶ ገና ክፉ ነገር ከምንነጋገር በፊት እኔ እናንተ እዚህ ላይ እንቋጭው። ገባ አይደለ? ይኸውልህ አንተ እሺ እንድትርቂ እፈልጋለሁ። በቃ ገብቶሻል አይደል? አይመለከትም። ራቂ በቃ ከሱ አይመለከትም። ለምን ደሞ አይመለከትም? ጓደኛዬ ነው። በቃ ሲያማታል እንዳንቺ ጓደኛ ከኔ ያርቀው አርቀዋለሁ። ቀላል አርቀዋለሁ። ግን አንቺ ስትርቂ ይርቃል። አንቺ ያን አርጋ መተነጋገር አንቺ ነሽ የመጣሽ የደወለሽ አታውሪ በቃ እና ስለምደውለው ካንተና ሰፈጀና ናና ዳይቨስ ይበናጋንዴ ልበልክ በቃ አትጥሪ። ሁለተኛ አቦ በእናትህ ዝም በል። ምን አይነት ነገር ውስጥ ነው የገባ ነው? መስመር ታሰምሩልኝ ነገር ነው ተሰለቸኝ። በዚህ ግቢ ምንድነው? ምንም በዚህ ግቢ አይደለም። አንቺ ልታቂው ፈልገው በቃ ራቂው ውጪ ከህይወቱ መቼም እንኳን አንተ ሌላም ሰው ማንንም ሰው መጥቶ ቢለኝ ላደርገው ማልችለው ነገር ነው። ገባ አይደል? ይሄ ግዴታሽ ነው። ሲጀመር አንቺ አላረግም ካልሽ መራቅም ከፈለኩ ግዴታ እንጂ ግዴታ አይሆንም። እኛ እናረጋዋለን። ገብቶ እናረጋለን። እሺ ቱ ጣትና አንሳ ከኔ ላይ አቦ ዝም በይ በእናትህ ዝም በል እራስህ። አንቺ ሰውን አታከብሪም፣ ሰውን አትሰሚም። እንደምን አንተ ሰውን አትሰማም። የሰው ፍቅር ማለት ፍቅር አይደለም። ይሄ ፍቅር አይደለም እያልኩሽ ለምን ታውቃለህ? ይሄ ልጅ እኮ ይሄን ልጅ ምን እንዳደረግሽው ንገሪኝ። ምን እንዳደረግሽው ነገር ካለ እኔ ለምን አንተ ምን ያልክ ነው? ምን ቤት ጠንቋ ቤት እያላችሁ ነው እኮ እናንተ ለሁለት ባብራችሁ ባለፈው ነው ሲጀመር ሄደሽ ይሆናል። የሆነ ነገር እዛ ቆሪጥ ከለመራችሁ እናንተ ቆሪጥ ላይ ሂዱ እንጂ ራስሽ የለመድሽው ቦታ አለ። ለዛ ነው ልጅ እንደምታረጊው ተናግራችሁ አናገር በቃ ራቂው ይሄን ልጅ ሁለተኛ አንድ ነገር ነው አግኝተሽ ታውሪ ነው ስለወደደኝ ብላችሁ የሆነ ቦታ ገብት ሰው ወርዳችሁ ይወቅ አይወድሽም ይታይወድሽም መቼም ሊወድሽም ሊያፈቅርሽም አይችልም። አንድ ነገር ልንገርሽ አንቺ ሆን ብለሽ የገባሽበት ነገር ውስጥ ራስሽ ውጪ ተሻልሽ በቃ ራቂው በእናትሽ። እኛ ከዚህ ልጅ እንደረቀኝ ፈልጋለሁ። ሰላሙን ያገኝ ልጁ አሁን ሰላም አይደለም፣ ከኛ ጋር አይግባባም፣ ከኛ ጋር እየዋለ አይደለም። የት እንደምውል አናውቅም። አንቺ ጋር እየዋለ ይሆናል። ስለዚህ ይሄን ነገር አቁሚ፣ በቃ አቁሚ። ይኸውልህ ዴቭ አንድ ነገር ይሄ ትልቅ ልጅ ነው፣ 18 ዓመት ያለፈው ልጅ ነው። ምንም ትልቅ ልጅ ቢሆንም ልክ አይደለም አስተሳሰቡ። ምን ማድረግ እንዳለበት ወደ መግባት እንዳለበት ማን እንደሚበጀው ማን እንደማይበጀው በደንብ አድርጎ አሳምሮ ጠንቅቅ አድርጎ ያውቃል። ስለዚህ ከማን ጋር መዋል እንዳለበት የሱ ምርጫ እንጂ እኔ የሱ ምርጫ አይደለም። እኔ ደግሞ ለሱ ሽቶ አንቺ ከወጣሽ እሱ ሰላሙን ያገኛል። አንቺ ከህይወት ውጪ በቃ አንቺ ከወጣሽ ሰላሙን ያገኛል። ሲጀመር አንቺ መተሽ ነው ልጁ እንዲተበጥብጠው እስካሁን ድረስ ሰላሙን ያጣው። እኔ ህይወቴን እየኖርኩ ምንም እየኖርሽ አይደለም። ህይወቴን እየኖርኩ በመፈልገው ነው። በሰው ህይወት መተሽ ገብተሽ እየኖርሽ ነው። የራስሽን ህይወት እየኖርሽ አይደለም። እኔ ህይወቴን በትክክል እየኖርኩ አንቺ ቆይ እዚህ ሀገር ስትመጪ ስራ ልትሰሪ ነው ወይስ የእሱን ህይወት ነው መበጥበጥ ነው የመጣሽው? እኔ እሱን እወደዋለሁ። ስንት ሰውን ህይወት እንደበጥብጥሽ ታውቂያለሽ አንቺ? ስንት ሰውን ህይወት እኔ የድል ህይወት ማቃናት ነው የምፈልገው። ይርኔን አሳሰርሽ፣ አስቀጠቀጥሽው፣ ተመታ፣ ምን አለ ይሄው ልጁ አሁን ጤናውን ተጠይቄ ሰላም ፈጠርን አይደል? ሌላ ምን እና አንቺ ባትመጪ እንዲሆናሉ መጀመሪያ ለምን ገባሽ በህይወታቸው? አሁንም ቢሆን ከዚህ በኋላ ላለው ነገር አላፍነት ትችያለሽ። ዋናው መጥራቱ ነው አይደለ? ከዛ በኋላ ሲቀመጥ ይጠራል። እኛም ተጣላን ተበጣበጠን። አሁን ይቅርታ ተጠያይቀን ሰላም አወራን። ከዚህ ለምን ትፈልጋለህ? አሁን በጠራው ኋላ እሺ፣ ለምን አንቺ እኮ ይቅርታ ስትጠይቂም የሆነ ነገር አስበሽ ተንኮል አስበሽ እርግጠኛው ነኝ የምነግርሽ ማለት ነው። ያሰብሽን ሲቴን አንቺ አታፈቅሪም፣ የተሻለ ሴት መሆን ይቴን አታፈቅሪም። አትዋሺ፣ ይሄን ነገር አታውሪ፣ በቃ አትዋሺ። አንቺ ይቴን አታፈቅሪ ምናምን እንትነኝ ሆነ ይሄን ንግግራችን አብረን የምንቀጥል አይመስለኝም። ሲጀመር ብታፈቅሪው ማለት ነው ብትወጂው አንቺ እሱ ለሱ ቦታ ቢኖርሽ ከእድል ጋር ተስማምቶ እንደኖር እነሱ ተጣልቶ እንዳሉ እንኳን ታውቂያለሽ። ገብቶሻል አይደል? በአንቺ ምክንያት ነው የተለያዩት። አሁንም ተራርቆ ነው ያሉት። ስልክ አያወሩም፣ ያወሩ አይደለም። ገብቶሻል አይደል? ስለዚህ አንቺ ያለውን ነገር ማስተካከል ትችይ ነበር፣ ግን አንቺ ገብተሽ ረበሽ፣ እንደገና በጠበጥሽ። ገብቶሻል? ትክክለኛ ሰው ብትሆኚ ሐሳብሽ አሪፍ አመለካከት ቢኖርሽ እንደዚህ ታረጊ ነበር፣ ልጆችን ታስታርቂ ነበር። እንደ ታላቅ ሁለቱን ተቆጥተሽ አብራችሁ እንድንሮችም በጓደኝነት ቀጥሉ ትይ ነበር። አንድ ነገር ልንገርህ፣
ከሰው በሰው ህይወት ውስጥ እጅን አታስገባ። በሰው ህይወት በማንም እየገባ አንቺ ነሽ መተሽ የገባሽ። ስለኔ ህይወት አያገባህም፣ አታውቀኝም፣ አላውቅህም። እኔ የእቴ ጓደኛ በመሆን አከብርሃለሁ። ስለዚህ ከዚህ በኋላ መተህ ፍቅር እንደዚህ ሁኚ፣ እሷ ያፍቅርሽም ያፍቅርሻል፣ ያን ነገር ለኔና ለእቴ ተውልን። ሁላችሁም የምትሆኑ እኛ እንዋደዳለን፣ ይጠላኛል፣ እኔ እጠላዋለሁ ምናምን፣ እሱን ለኛ ተውልን። እናንተን የማሳመን እንትን አልያዝንም። ስለዚህ ከዚህ በኋላ ያለው ነገር እኔ እቴን አፈቅረዋለሁ 4 ነጥብ። እናንተ ምንም ስላላችሁ የሚቀይረው ነገር የለም። እቴንን ይፈልገኛል የሚለው ጉዳይ እቴ ደግሞ አይፈልግሽም። እሱ ፈልጎሽ አይደለም፣ በአንደበቱ አትሳሳች። እሱ ፈልጎሽ አይደለም፣ እየቀረበሽ ያለው ፈልጎሽ አይደለም። ይሄ ነግሬሻለሁ። አንቺ ያደረግሽ ያለሽውን ነገር ብቻ አንቺ ብቻ ራቂ እንጂ ከዛ ልጁ ይስተካከላል። አሁን እኮ ከኛ ጋር ያለው ነገር ልክ አይደለም። አንቺ ይሄን ነገር ከነገርሽው ቀን ጀምሮ ከኛ ጋር ሰላም አይደለም። አያወራም፣ ከኛ ጋር ምግብ ምበላ ልጅ አይበላም። ለብቻውን ተቀንጥሎ ነው ሙለው። የት ይውላል? አንቺ ጋር እየሄደ ሙለው። ይሄንም ቢሆን አንቺ ነሽ መተሽ የረበሽን። ስለዚህ እባክሽ ከህይወታችን ውጪ ነው የምልሽ፣ ከህይወታችን ውጪ። ነውልህ አንተ ባይሆን ከዚህ በኋላ ስለይና ስለይቴ እንዳታወራ፣ ስለ ፍቅራችንም ስለምናችንም አያገባም። ግን እዚህ ነገር ላይ ማለት ነው እኔ አንቺ ስሚ፣ በዚህ ነገር ላይ ኃላፊነት ትወስጃለሽ። እሺ የእጅሽን ደግሞ ታገኛለሽ፣ እንዳትረሺ። እሺ ጠብቂ። ኧረ ምን አይነት ሰው ናት ቤተሰብ! እቺ ሴትዮዋ ኖርማል አይደለችም። በቃ አልቻልናትም። የምሬን ነው የምለው። በቃ እንዴ ልጁን እንደዚህ አድርገው አጥምደዋለች። የሆነ ነገር አስባ ነው ተንኮል እንጂ ሆን ብሎ እሷ አፍቅሯት ወዷት አይደለም። በቃ እሷ ወዳትም በትክክል እቴ እንደዚህ ያን ልጅ አይደለም። እሷም ያፍቅር የሚችል ልጅ አይደለም። በቃ እሷ ሲራበታለች ወደዋለች እንጂ የሆነ ነገር አስባ ነው እንጂ አፍቅረው አይደለም። እርግጠኛው እኛም ነግራችሁ ማለት ነው። ይሄን ነገር ምን ብሎኛል ባሉ ታላችሁ እና ያለውን ነገር ቤተሰብ ምንም ማድረግ አልችልም። በቃ ሴትዮዋ ሰላማዊ ሰው አይደለችም። ያለን እኛ ከሱ ጋር ያለን ነገር እንፈታለን፣ እናወራለን። እስኪ ቤተሰብ ያው ሁሉንም ነገር እስኪ እግዚአብሔር ያውቃል፣ እግዚአብሔር ያሳካልን። ከባድ ነገር ውስጥ ገብተናል እና በቃ ምንም ማድረግ አልችልም። ካሜራውን አጥፋ፣ በቃ ተው።